የፍትሐብሔር ክስ ለማቅረብ ፈልገን የትኛው ፍርድ ቤት ማቅረብ እንደምንችል ማወቅ ጊዜና ገንዘብን በእጅጉ የሚቆጥብ ነገር ነው። ክስ ከማቅረባችን በፊት ካሉት ፍርድ ቤቶች ውስጥ ለየትኛው ፍርድ ቤት ነው ለይተን ጉዳዩን ማቅረብ ያለብን የሚለውን በተመለከተ በዛሬው ቪዲዮ ማነሳላችሁ ነው የሚሆነው። እንዴት ከረማችሁ? እኔ ጠበቃ ምህረት ነኝ። ይህንን ቪዲዮ የምሰራው የህግ እውቀት ለሌላቸው ተከታታዮቼ ስለሆነ ቀለል ባለ ቋንቋ እንግዲህ ምንድነው በምንኖርበት አካባቢ የተለያዩ አይነት ፍርድ ቤቶች ሊኖሩ ይችላሉ። ለምሳሌ በአዲስ አበባ ከተማ የሚኖር አንድ ሰው ብንመለከት የ- የተለያዩ በከተማው እንግዲህ የተለያዩ የከተማ አስተዳደር ፍርድ ቤቶች አሉ። እንዲሁም ደግሞ የፌዴራል ፍርድ ቤቶች አሉ። እንዲሁም ደግሞ በክልል የወረዳ የዞን እያለ የተለያዩ ደረጃ ያላቸው ፍርድ ቤቶች ሊኖሩ ይችላሉ። ስለዚህ በየትኛው ፍርድ ቤት ነው እንደየጉዳዩ አይነት ኬዛችንን ወይም ክሳችንን ማቅረብ ያለብን የሚለውን በተመለከተ ከዛሬው ቪዲዮ ጠቃሚ ነጥብ እንደምታገኙ ተስፋ አደርጋለሁ። እስቲ የመጀመሪያውን ላንሳላችሁ። የመጀመሪያው እንግዲህ ላነሳ የወደድኩት ከጋብቻ ይፍረስልኝ፣ ከቀለብ ይቆረጥልኝ እንዲሁም ደግሞ ከባልና ሚስት ንብረት ክፍፍል ጋር በተገናኘ ክስ ለማቅረብ ከፈለጋችሁ ክስ የምታቀርቡት እንግዲህ ተከሳሹ የሚከሰሰው ሰው በሚኖርበት አካባቢ ባለው ፍርድ ቤት ወይም ደግሞ ለግል ጥቅሙ ስራ በሚሰራበት ክፍል ባለው ፍርድ ቤት ይሆናል ማለት ነው ክሱን የምታቀርቡት። ሁለተኛው ደግሞ የምታቀርቡት ክስ ከውል ጋር የተያያዘ ሲሆን የመጀመሪያው ነገር ውሉን ከመጀመሪያው ስትዋዋሉ አለመግባባት ቢፈጠር በተዋዋዮች መካከል በዚህኛው ፍርድ ቤት እንዳኛለን የሚል እንግዲህ የውሉ አንድ ክፍል ልታደርጉት ትችላላችሁ። ወይም በዚህ መልኩ ተዋውላችሁ ሊሆን ይችላል። ነገር ግን በውሉ ላይ በዚህ መልኩ ካልተገለጸ የሚሆነው ምንድን ነው? ውሉን በተዋዋላችሁበት ቦታ ወይም ደግሞ ውሉ በሚፈጸምበት ቦታ ላለው ፍርድ ቤት ይሆናል ማለት ነው ክሱ የሚቀርበው። ሶስተኛ ማነሳላችሁ ደግሞ ከማይንቀሳቀስ ንብረት ጋር ወይም ደግሞ ከቤት ጋር የተያያዘ ክርክር ሲኖር ለምሳሌ የባለቤትነት ክርክር ሊሆን ይችላል። ስለዚህ እንደዚህ አይነት ክርክር ሲኖራችሁ እንግዲህ የትኛው ፍርድ ቤት ነው ክስ የምናቀርበው ካላችሁኝ ንብረቱ በሚገኝበት ቦታ ባለው ፍርድ ቤት ይሆናል ማለት ነው። ነገር ግን እዚህ ጋር አብሬ ማንሳት የምወደው ምንድን ነው፣ ለምሳሌ አንዳንዴ በአዋሳይ ላይ የሚገኝ ንብረት ወይም ደግሞ ቤት ሊሆን ይችላል። ለምሳሌ በአዲስ አበባና ኦሮሚያ ክልል ድንበር ላይ የሚገኝ ቤት ቢኖር የትኛው ፍርድ ቤት ነው? ኦሮሚያ ነው ወይስ አዲስ አበባ ከተማ ፍርድ ቤት ወይም ደግሞ የፌዴራል ፍርድ ቤት የሚለውን ስናይ ሁለቱም ወይም ደግሞ ከሁለት አንዱ ስልጣን ይኖራቸዋል ማለት ነው። ከሁለት አንዱ ሳይሆን ያው ሁለቱም ማለት ነው። ያ ማለት እንደ ምርጫ አንድ ሰው ለምሳሌ ፌዴራል ፍርድ ቤት ይህንን አዋሳይ ላይ የሚገኝ ቤትን አስመልክቶ የባለቤትነት ጥያቄ ለፌዴራል ፍርድ ቤት ቢያቀርብ ስልጣን የለውም ሊባል አይችልም። ፍርድ ቤቱ ጉዳዩን አይቶ የመወሰን ስልጣን ይኖረዋል። እንዲሁ ደግሞ የኦሮሚያውም የማየት መብት ይኖረዋል ማለት ነው። አራተኛ ደግሞ ማነሳላችሁ ከውል ውጪ ኃላፊነትን በተመለከተ ማለትም ለምሳሌ አንድ የደረሰ ጉዳትን መሰረት በማድረግ በተሽከርካሪ ሊሆን ይችላል ወይም በሌላ። ስለዚህ በዚህ መነሻነት ጉዳት ቢደርስ የት ነው ክሱ ሊቀርብ የሚችለው የሚለውን ስናይ ጉዳቱ በደረሰበት ቦታ ባለ ፍርድ ቤት ይሆናል ማለት ነው። ይህ እንግዲህ በቀላሉ ማስረጃዎችን ለማሰባሰብ እና የተፋጠነ ፍትህ ለመስጠት ስለሚያስችል እንደሆነ ይገመታል። ስለዚህ ጉዳቱ በደረሰበት ቦታ ባለ ፍርድ ቤት ይሆናል ማለት ነው። አምስተኛ ማነሳላችሁ ደግሞ ውርስን በተመለከተ ነው። ለምሳሌ አንድ ሰው የወራሽነት ማስረጃ ይሰጠኝ፣ የውርስ ሀብት ይጣራልኝ ወይም ደግሞ የውርስ ሀብት ክፍፍል ይደረግልኝ የሚል አቤቱታ ቢኖረው ይህንን ማቅረብ ያለበት ሟች መደበኛ መኖሪያ ቦታው በሆነው ስፍራ ባለው ፍርድ ቤት ይሆናል ማለት ነው። ለምሳሌ አንድ ሰው ቋሚ መኖሪያው አዲስ አበባ ሆኖ ነገር ግን ህይወቱ ያለፈው ሌላ ክልል ላይ ሄዶ ቢሆን ውርሱ መከፈት ያለበት ወይም የውርስ ክርክር መደረግ ያለበት የሞተበት ቦታ ሳይሆን
በቋሚ መኖሪያ ወይም ደግሞ መደበኛ መኖሪያው በሆነው አዲስ አበባ ከተማ በሚገኘው ስልጣን ባለው ፍርድ ቤት ሊሆን ይገባል ማለት ነው። በስድስተኛ ደረጃ ማነሳላችሁ በመንግስት ላይ የሚቀርብ ክስን ይሆናል። እንግዲህ በመንግስት ላይ ክስ ሲቀርብ በከሳሹ ምርጫ ለክርክሩ መሰረት የሆነው ጉዳይ ለምሳሌ ውል ከሆነ ውሉ በተፈረመበት ወይም ውሉ ሊፈጸም በታቀደበት ስፍራ ወይም ከሳሹ በሚኖርበት ወይም ከሳሽ የግል ጥቅሙን ስራ በሚሰራበት ቦታ ለክሱ መነሻ የሆነው ተግባር በተፈጸመበት ስፍራ በሚገኘው ፍርድ ቤት ሊቀርብ ይችላል ማለት ነው። እዚህ ጋ እንግዲህ እንደሰማችሁት ብዙ አማራጭ ነው የሚኖረው። ስለዚህ ከነዚህ አማራጮች ውስጥ የከሳሹ ምርጫ ነው የሚሆነው ማለት ነው የትኛው ቦታ ክስ ልክሰስ የሚለው። ምክንያቱም ያው በመንግስት ላይ የሚቀርብ ክስ ምንድነው? መንግስት ያው አቅም እንዳለው ይገመታል። በሀገሪቱ ወይም ደግሞ በተለያዩ ቦታዎች የማስተዳደር ስልጣን ያለውና በየትኛውም ቦታ ደግሞ ሊደርስ የሚችል ነው ተብሎ ስለሚገመት እንደገና ደግሞ ከተከራካሪዎች አቅም አንፃርም ሲታይ መንግስት ከፍ ያለ አቅም ስለሚኖረው የከሳሹንም ጥቅም ባስጠበቀ መልኩ ካሉት ምርጫዎች ውስጥ ከሳሽ ክስ ለማቅረብ ይችላል ማለት ነው። ኢንክሉዲንግ በከሳሹ ኢቭን በሚኖርበት ቦታም ቢሆን እንኳን ይፈቀድለታል ማለት ነው ክሱን እንዲያቀርብ። በሰባተኛ ደረጃ ማነሳላችሁ በየብስ እቃ ማጓጓዣ ላይ በተፈጠረ የውል ያለመፈጸም መሰረት አድርጎ ካሳን በተመለከተ የሚቀርብ ክስን ይመለከታል። ይህ ምንድነው? በተለያዩ ትራንስፖርት የየብስ ማጓጓዣ በመጠቀም እቃዎችን የማጓጓዝ ስራ የሚሰሩ ሰዎች እንግዲህ ውልን መሰረት አድርገው ተዋውለው ነው። ስለዚህ በዚህ ውል መነሻነት የተፈጠረ ጉዳት ወይም የውል አለመፈጸም ካለ አንደኛው ወገን ክስ ማቅረብ የሚችለው እንግዲህ በተከሳሹ ዋና መኖሪያ በቅርንጫፍ መስሪያ ቤቱ ወይም ደግሞ ውል እንዲዋዋል ውክልና ተከሳሹ በሰጠበት ቦታ ወይም ደግሞ የማጓጓዣ ውሉ በተደረገበት ቦታ በእቃ ማስረከቢያ ቦታ በእነዚህ ሁሉ ቦታዎች እንደዚህ አይነት ክስ ሊቀርብ ይችላል ማለት ነው። ማነሳላችሁ ደግሞ ከኢንሹራንስ ጋር በተያያዘ ነው። ለምሳሌ ኢንሹራንስ ሕግ ላይ መድን ሰጪ ተቋም ይኖራል። የመድን ሰጪ ተቋሙ እና መድን የገባው ደግሞ አካል ይኖራል። ስለዚህ በእነዚህ መካከል ክርክር ቢፈጠር ክሱ መቅረብ ያለበት በመድን ሰጪ ዋና መስሪያ ቤት በሚገኝበት ቦታ የኢንሹራንስ ውሉ በተደረገበት ወይም ደግሞ ውሉ ሊፈጸም በሚችልበት ቦታ መርጦ በአንደኛው ቦታ ክስ ሊቀርብ እንደሚችል እንግዲህ ህጉ ያስቀምጣል ማለት ነው። እንግዲህ ከዚህ ውጪ ለምሳሌ በአዲስ አበባ ከተማ ውስጥ የምትኖሩ ተከታታዮቼ እንግዲህ አንድ መገንዘብ የሚያስፈልገው ቅድም መጀመሪያ ላይ ጠቆም እንዳረኳችሁ የፌዴራል ፍርድ ቤቶች አሉ እና ደግሞ የከተማ አስተዳደሩ ፍርድ ቤቶች አሉ። በየደረጃው ደግሞ በእያንዳንዱ የፍርድ ቤት አይነት የመጀመሪያ ደረጃ እንዲሁ ደግሞ ከፍተኛ ጠቅላይ እያለ ፍርድ ቤቶች ይኖራሉ። ስለዚህ የምናቀርበው ክስ እንደ ገንዘብ መጠኑ ሊለያይ ይችላል ወይም ደግሞ እንደ ኬዞቹ አይነት ሊለያይ ይችላል። ለምሳሌ ከ500 ምንድነው እስከ 500,000 ብር ድረስ የሚደርስ ክርክር ወይም ደግሞ ለምሳሌ ውልን መሰረት ያደረገ ክርክር ወይም ብድርን መሰረት ያደረገ በግለሰቦች መካከል ያለ ክርክር በአዲስ አበባ ከተማ ፍርድ ቤት እንደሚቀርብ ይታወቃል። ስለዚህ ፌዴራል ፍርድ ቤቶች ከ500,000 ብር በታች የሆኑ ኬዞችን የማየት ስልጣን የላቸውም። ስለዚህ በፌዴራል ፍርድ ቤቶች ሊቀርብ የሚችለው ኬዝ ምንድነው? ከ500,000 እስከ 10 ሚሊዮን ግምት ያለው የፍትሐብሔር ክስ ከሆነ በፌዴራል የመጀመሪያ ደረጃ ፍርድ ቤት ነው ክሱ ሊቀርብ የሚገባው። እንዲሁም ደግሞ ከ10 ሚሊዮን በላይ ከሆነ ደግሞ በፌዴራል ከፍተኛ ፍርድ ቤት ነው እንግዲህ ቀጥታ ክስ ልታቀርቡ የምትችሉት ማለት ነው። አብሮ ጎን ለጎን የገንዘብ መጠኑም ታሳቢ መደረግ አለበት ማለት ነው። ስለዚህ በአካባቢው ላይ ለምሳሌ ያ ግለሰብ ያ ከሳሽ በሚገኝበት ለምሳሌ በአዲስ አበባ ከተማ በሚገኝ
አንደኛው ክፍለ ከተማ ውስጥ የፌዴራል የመጀመሪያ ደረጃ ፍርድ ቤት እና የፌዴራል ከፍተኛ ፍርድ ቤት ቢገኝ፣ ለምሳሌ ልደታን መውሰድ እንችላለን። ስለዚህ በዚህ ክፍለ ከተማ የመጀመሪያም አለ፣ ከፍተኛ ፍርድ ቤትም አለ። ስለዚህ ምንም እንኳን ተከሳሹ በዚህ በልደታ ክፍለ ከተማ ቢሆንም ነዋሪነቱ፣ ጎን ለጎን ታሳቢ ማድረግ ደግሞ ያለብን የገንዘብ መጠኑን ነው። ስለዚህ የምንከሰው ክስ ላይ የሚጠየቀው ዳኝነት ከ10 ሚሊዮን በላይ ከሆነ የምናቀርበው ለከፍተኛ ፍርድ ቤት ይሆናል። ቅድም ደግሞ እንዳልኩት ከ500 ሺህ እስከ 10 ሚሊዮን ደግሞ ከሆነ የፌዴራል የመጀመሪያ ደረጃ ፍርድ ቤት ይሆናል ማለት ነው። እና የተከሳሹ የሚገኝበት ቦታ ወይም ደግሞ መደበኛ መኖሪያው፣ የሚሰራበት ቦታ፣ እንዲሁም ውል እንዲፈጸምበት የተዋዋልንበት ቦታ ወይም ውል የተፈጸመበት ቦታ፣ ንብረት የሚገኝበት ቦታ በሚል የገለጽነው ሁሉ ከምንጠይቀው የዳኝነት መጠን ጋር ተጣጥሞ መሄድ አለበት የሚለው እንድትይዙ ፈልጋለሁ። ስለዚህ ምንድነው ሌላ አንድ ማንሳት ያለብኝ፣ በከተማ አስተዳደር ደግሞ ለምሳሌ በአዲስ አበባ ከተማ አስተዳደር ስር ደግሞ ፍርድ ቤቶች አሉ። የአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ለምሳሌ እዚህ ፍርድ ቤት ብቻ ቀርበው ሊታዩ የሚችሉ ጉዳዮች ምንድን ናቸው ካላችሁኝ፣ ከስም ለውጥ ጋር የተያያዙ፣ ከመጥፋት ውሳኔ ጋር፣ ከፍርድ ክልከላ፣ እንዲሁ ደግሞ ከባልነት ሚስትነት ጋር የተያያዙ የምናሳውጃቸው ጉዳዮች፣ ከአሳዳሪነትና የሞግዚትነት ጉዳዮች፣ ከቀበሌ ቤቶች ጋር የተያያዘ ጉዳይ፣ እንዲሁም ደግሞ በከተማው በሚገኙ የተለያዩ እድሮች ጋር በተገናኘ የሚነሱ ክርክሮች ሁሉ በከተማ አስተዳደሩ የፌዴራል ይቅርታ፣ በከተማ አስተዳደሩ የመጀመሪያ ደረጃ ፍርድ ቤቶች ብቻ ነው ሊታይ የሚችለው ማለት ነው። እንግዲህ በዛሬው ቪዲዮ የትኛው ኬዝ ወይም ደግሞ ጉዳይ ወደ የትኛው ፍርድ ቤት ይቀርባል ለሚለው የተወሰነ መነሻ የሚሆን የህግ መረጃ እንዳገኛችሁ ተስፋ አድርጋለሁ። ከቀናት በኋላ በሌላ የህግ ነክ መረጃ እመለሳለሁ። መልካም ጊዜ